ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ባላችሁበት ሰላምና ጤና ይለያችሁ። ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ ደግሞ ይዤላችሁ የመጣሁት ሩዝ መቅለብ አሰራር ይዤላችሁ መጥቻለሁኝ። ተከታተሉኝ። በጣም የሚያምር የሚጣፍጥ የሳውዲ መቅለብ አሰራር ነው ይዤላችሁ የመጣሁት። አብራችሁን ቆዩ፣ አብረን እንሰራለን። ስታቀርቡት ራሱ በጣም ነው የሚያምረው። በመጀመሪያ ስቆራረጥ እንደዚህ ነው የቆራረጥኩት። እንትኑን አነሳዋለሁ ከላይ ቆዳውን እና በትንንሹ ነው የምቆራርጠው። ያው እንደ እኛ ሀገር በጣም ባያናንስም ቅርጹ አወጣጤ እንደዛ አይደለምና ነው እንጂ ያው እንደዛ ነው። በጣም ትንንሹ አርጌ ነው የቆራረጥኩት እንደምታዩት ማለት ነው። ቆዳውን አነሳዋለሁኝ። ባይዘው የሚቀርጽልኝ የለም። የመዳሜ ልጅ ነበረች የሚቀርጽልኝ። ርቦኛል ብላ ምግብ አቅርባ ነበረ አስቀምጣው ልትሄድ ነው ማለት ነው። እና ያው ሙሉ በሙሉ ላላሳያችሁ እችላለሁ። ይቅርታ ካሜራ መስለለኝ ነው ትላላችሁ። አለፍ ባለፍ እያልኩኝ ያሳያችኋለሁ ማለት ነው እንዴት እንደምሰራ። ያው አብዛኞቹ ታውቁታላችሁ በእርግጠኝነት፣ ግን ደግሞ ለአዳዲሶቹ ይሆናችኋል ብዬ ነው የሰራሁት። ደግሞ አዲስ ነኝ አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በዚህ መልኩ ቆራርጬ ጨርሻለሁ አጣጥቤ። እንደምታዩት እንደ ሀገራችን እንትን ብየዋለሁ ማለት ነው። ከዛ ብረት ድስት የምሰራበት ብረት ድስት ነው ይሄ ነው፣ ግን እናንተ በማንኛውም ብረት ድስት መስራት ትችላላችሁ። እኔ ብረት ድስቱ የካህራብ ነው። እዚህ ጋር ጨምርና በኋራቱን ሁሉንም ጨማምሬ ሳልሳ ሁሉንም ከጨመርኩ በኋላ ነው ያሳየኋችሁ። እንዳልኳችሁ የሚቀርጽልኝ ስለሌለ ነው ይቅርታ። ውሃ ጨምርበትና ከገጥመዋለሁ ማለት ነው። እዚህ ጋር ሳልሳውን በጣም ባታበዙትም ችግር የለውም፣ ትንሽ ይበቃል ሁሉም ነገር ማለት ነው። ከዛ ከገጠምኩት በኋላ እንደምታዩት 40 ደቂቃ ሰጠዋለሁ ማለት ነው። 40 ደቂቃ እስከሚያልቅ ደግሞ ወደ ስራችን። እዚህ ጋር ኮሳና ቤትንጃን ጋራ ውጣት እስከታትፍ ያለው በአማርኛ አላውቀውም ባይዘው፣ ለዛ ነው በአረብኛ የጠራሁላችሁ ይቅርታ። ድንች ብቻ ነው የማውቀው ነው፣ ሌላውን አላውቀውም እንደሆነ። በዚህ መልኩ ከታትፌ ዘይት ላይ ጠብሳለሁኝ ማለት ነው። ድንቹን አላስኩትም ይቅርታ። ሌላው ነገር ብቻ ነው እንትን ያለኝ ካሜራ ላይ እየገባልኝ ማለት ነው። ያም ደግሞ በአንድ እጄ እየሰራ በአንድ እጄ ስለሆነ አልፎ አልፎ እያስቀመጥኩት ስልኬ ምናምን ነው የቀረጽኩላችሁ። ለዛም ነው ብቻ በዚህ መልኩ በጎን ተጃጃ በስላለሁ፣ በጎን ደግሞ ይሄንን እየጠበስኩ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። እኔ በጣም የሚመቸኝ ምግብ ነው፣ ሁሌም የምሰራው ማለት ነው በተደጋጋሚ በቃ ደስተኛ ሆኜ የምሰራው። የሆነ ምግብ ሰርታችሁት ስትበሉት ሲጣፍጣችሁ ነው እንትኑ ያለውና ይጣፍጣል። ሲጣፍጥላችሁ ያ ምግብ ነው ስሩኝ ስሩኝ የሚላችሁ። ቢያደክማችሁ ጣፍቶ ከተበላላችሁ ማለት ነው በቃ ደጋግማችሁ ብትሰሩት ራሱ ደስተኛ ነው የምትሆኑት። ለዛም ነው መሰለኝ እሱም መስራት በጣም ነው ደስ የሚለኝ። እና በዚህ መልኩ እየበሰለ ይገኛል። እዚህ ጋር ገራ አለኝ። ከዛ 23 ደቂቃ ቀርቶታል እንትኑ እንደምታዩት። እነዚህ በዚህ መልኩ እየበሰለ ይገኛል። ይሄም እስኪ ቀጣይ ደግሞ ምን ልስራላችሁ፣ ስለምን እንደምሰራላችሁ ኮሜንት ላይ አስቀምጡልኝና ምን እንድሰራላችሁ የምፈልገውን ነገር የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ። ማንኛውም ነገር እሰራላችኋለሁ ኢንሻአላህ። ያው አለንሽ ካላችሁኝ ማለት ነው ካበረታታችሁኝ። ጀማሪ ነኝ፣ እንደ ጀማሪነቴ አቀባበላችሁን አይቼ አሪፍ አሪፍ ነገር ይዤላችሁ እመጣለሁ ብዬ አስባለሁ ኢንሻአላህ። በዚህ በጣም ነው የሚጮኸው እንትኑ ማለት ነው። ዘይቱ ስጨምርበት እንደዚህ እንትን እያልኩ እየሸሸሁኝ ከሩቅ ነው ቁጭ እያደረኩ መልስ ምረው
ድምጽ ሚዩት አድርጌው እንደገና ነው አሁን ላይ እያወራሁላችሁ ያለሁት በኋላ ማለት ነው። ኤዲት ሳደርግ ነው እንትን እልኩላችሁ እንጂ በሰዓቱ ድምፁ በጣም ይረብሻል። በዚህ መልኩ እዚህ ደርሰናል። በጎን ደግሞ ያን እየጠበስን ቲማቲም እና ቃሪያ ከታትፈናል። ቃሪያ ይሄ የሚፈጀው ሳይሆን የፈረንጆቹ ፍልፍል እንደሚባለው በረድ እንደዛ ነገር ስትበሉት ራሱ ልክ እንደ ሽንኩርት የምንጠቀመው ስትበሉት ራሱ ምንም የማያቃጥለውም ማለት ነው። ሽንኩርት ስለሌለኝ ነው በሰዓቱ ሽንኩርት ያልጨመርኩበት። ትንሽ ዘይት እናደርግና እናቁላላለን። ሽንኩርት ስትጨምሩ በክቡ ጨምሩ ማለት ነው። ገራችን በጎን ደረሰ። ሽንኩርት ልክ እንደ ቲማቲሙ ማለት ነው። በክቡ ትጨምሩና በክቡ ትቆራርጡታላችሁ። በጣም ስስት አድርጋችሁ አብራችሁ ታበሱታላችሁ። በጣም ነው የሚጣፍጠው። እኔ እንደምታውስ እንትኑ አልበዛልኝም ሽንኩርት ስላልጨመርኩበት ማለት ነው። ሳልሳ ደግሞ በጣም አብዙበት፣ ይጣፍጣል። በጣም የማይጣፍጠው ሳልሳው እንትን ብዬ ነው ሙሉን ነው ትንሽ ነው ያተረፍኩት ማለት ነው። አንድ ሳልሳ አልጨርስ፣ በጣም ትንሽ። አንዳንዴማ ሙሉን ነው የማደርገው። በጣም አሪፍ ነው ሳልሳው፣ ያጣፍጠዋል። ከዛ ሁሉንም በኋራት ለሩዝ የምንጠቀመውን ሁሉንም በኋራት ትጨምራላችሁ ማለት ነው። አንድ ላይ ታቁላሉታላችሁ። እንደምታዩት አንሶኛል። እኔ ሽንኩርት ስለሌለኝ ነው። ሽንኩርቱም ቃሪያም ቲማቲሙም ምን ሲሆን ይበዛል ማለት ነው። እንደዛ አድርጋችሁ ተጠቀሙ። ትንሽ ይብሳል ማለት ቲማቲሙ ጣዕሙ እንትን እንዳይል ቲማቲም እንዳይል ትንሽ ታበስሉታላችሁ ማለት ነው። እንዳውም ውሃ ጨመር አድርጌ ግጥም አደርገዋለሁኝ። ከዛ ትንሽ ቆይቼ ከፍተዋለሁ ማለት ነው። ይሄኛው ደግሞ 9 ደቂቃ ቀርቶታል እንደምታዩት። ደግሞ ማሻላ በሉ እንዴ! ማሻላ እያላችሁ በዚህ መልኩ ይወስዳል ማለት ነው። ገጥሜ እስከፍተው እንደዚህ ሆነ። እና ወዶችዬ የደጃጃችን ደርሷል መሰለኝ። ያ 1 ደቂቃ ነው የቀረው እንደምታዩት ደርሷል ማለት ነው። በቃ አለቀ። ከዛ ትንሽ እንትኑ ለመክፈት ትንሽ አየር ማውጣት አለበት፣ አይከፈትም። እስከዛ እዚህ ጋር እንትን እንሰራለን ማለት ነው። ዝባዲ ኪያር ባይዘው ለሰው ልጅ በጣም ጠቃሚ ነገር ነው ለጤንነት። እና ኪያር ማትወዲ ከዝባዲ ጋር እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። እኔ ዝባድም ኪያርም አልወድም፣ ሁለቱንም ነበረ። ግን እንደዚህ አርጌ ትንሽ ጨው ነስነስ አርጌ አንድ ላይ እንደዚህ ታማስሉትና በማንኪያ ስትበሉት በጣም ነው የሚጣፍጠው። ዓለምንም ምግብ ራሱ ዝም ብላችሁ መብላት ትችላላችሁ ማለት ነው። ሞክሩት። ከሩዝ ጋር ከማንኛውም ምግብ ጋር አንድ ላይ ልክ እንደዚህ አቀላቅላችሁ መብላት ትችላላችሁ። ሩዝ ደግሞ ውሃ እንትን ስል አላሳየኋችሁም። ቅድም ላይ ነው መጀመሪያ ገና ጥጃጁን ከመጨመሬ እንደጨመርኩ ነው ውሃ የዘፈዘፍኩት ማለት ነው። እና በዚህ መልኩ ደርሷል። ድጃጁን ቅድም አቁላላሁት ላይ ከላይ ጨምር ያለሁኝ እዚህ ጋር እንደምታዩት። ከዛ እዚህ ጋር ደግሞ ቅድም የጠባበስኳቸውን ድንችና ገራ ውጣትስ ኩሰብ የዝንጃን እዚህ ጋር እንጨምራለን ማለት ነው። ከላይ ባይዘወይ አይመቸኝም በቃ ለመቅረጽ አለፍ አለፍ እያልኩ ነው የቀረጽኩላችሁ። ሩዝን ደግሞ በዚህ በሌላ ብረት ድስት እያንፈቀፈኩኝ ይገኛለሁ ማለት ነው። ትንሽ ነው የቀረው፣ ብዙም አሁን እየጨረስኩ ነው ማለት ይቻላል። ያው እያለፍኩኝ ስለሆነ የቀረጽኩት ብዙም አላስኩላቸውም። 1 ሰዓት የወሰደብኝ ስራ ነው በ10 ደቂቃ ያስቀመጥኩላችሁ ማለት ነው። ይቅርታ። እንደምታዩት ከላይ ትንሽ በኋራት መስመስ አረኩበትና ሩዙን ከላይ ጨምራለሁኝ ማለት ነው። አሁን ላይ ሩዙ እዛ ጋር ትንሽ በጣም ሳይበስል በስሏል ማለት ይቻላል። እና እዛ ጋር ስለበሰለ ብዙም መብሰል አይልም፣ ትንሽ ነው እንድቀላቀል ያክል እዚህ ጋር እናደርግና ከላይ እንትን እንለዋለን ማለት ነው።
እና ጀማሪ ነኝ። ገና በመጀመሪያዬ እንዳታስደነግጡኝ አደራ። አበረታቱኝ፣ ሞራል ስጡኝ። በቃ እንድበረታ አጠንክሩኝ። ኮሜንት፣ አሪፍ አሪፍ ኮሜንት ጻፉልኝ። ቀጣይ የምሰራላችሁ ነገር ካለ የምትፈልጉትን ነገር አስቀምጡልኝ። በዚህ ነገር ይሄ ነገር እንፈልገዋለን የምትሉትን ነገር አስቀምጡልኝ። አበረታቱኝ። ላይክ ሸር አድርጉልኝ፣ ሰብስክራይብ አድርጉኝ። ከዛ እንትኑን ከጨረስን በኋላ ከላይ መጀመሪያ ጥጃጃን ፈቀፍቅንበት ውሃ ከላይ ትንሽ እንጨምርበታለን። በጣም ትንሽ ማለት ነው። ካሜራውን እንጂ ብዙ ያስወሰረው በጣም ትንሽ ነው የጨመርኩት፣ እንዲቀላቀልልኝ ያክል ሩዙ ነጭ ብቻ እንዳይሆን ማለት ግማሹ ነጭ ግማሹን ቀይ እንዲሆን ስለምፈልግ ነው ይሄን ያክልም የጨመርኩት እንጂ አስፈላጊ ሆኖ አይደለም። ከዛ እንገጥመዋለን ማለት ነው። እሳቱን በጣም ቅንስ አድርገን ነው የምንገጥመው። የቅድም ውሃ እንድትመጥ ብቻ ነው የምንፈልገው። እንደዚህ እየከፈትን እናየዋለን መብሰል አለመብሰሉን። አሁን ላይ በቃ የቅድም ውሃ እስከምትመጥ ብቻ ነው የምንጠብቀው። ጨርሰናል ማለት ነው። ወደ ማቅረቡ እንደምታዩት በዚህ መልኩ ደርሷል። ባይዘዌ ሲገለብጥ ከብረት